በሀገራችን ላይ ጨቅላ ህፃናትን ህይወት እየቀጠፈ የሚገኘው የሳምባ ምች ወይም ኒሞኒያ ምንድነው? ዶክተር ኃይሉ በርታ እባላለሁኝ። የህፃናትና የጨቅላ ህፃናት ሰብ ስፔሻሊስት ሐኪም ነኝ። የሳምባ ምች መንስኤዎች የተለያዩ ናቸው። ባክቴሪያ፣ ጀርም፣ ተህዋስ ወደ ሳምባ በሚገቡበት ሰዓት የሚያመጣው ህመም ማለት ነው። የሚጠቁ የተወሰኑ የህብረተሰብ ክፍሎች አንደኛ እድሜያቸው ከ5 ዓመት በታች የሆኑ ህፃናት በተለየ ይጠቃሉ። ያልተከተቡ ከሆነ ወይንም ጡት በአግባቡ ያልጠቡ ህፃናት እንዲሁም የግል ንጽህናና የአካባቢ ንጽህና አጥጋቢ ባልሆነበት የሚኖሩ ከሆነ እንዲሁም በተዘጋ ቤት ውስጥ በታፈነ አካባቢ የሚኖሩ ከሆነ እነዚህ ህፃናት ላይ ህመሙ በጣም ይበዛል ማለት ነው። አንድ ህፃን ኒሞኒያ ወይንም የሳምባ ምች በሚይዝበት ጊዜ ምን ምልክቶችን ያሳያል? መጀመሪያ ጉንፋን መሰል ነገሮች ሊኖሩትም ላይኖሩትም ይችላሉ። ትኩሳት ይኖረዋል፣ ሳል ይኖረዋል። ያተነፋፈሱ ቶሎ ከመጀመሪያ ከነበረበት ይጨምራል። እየባሰ ከሄደው ደግሞ መጠቋቆርም ሊጀምር ይችላል፣ ማቃሰትም ሊኖር ይችላል። እነዚህ ምልክቶች በልጅ ላይ ከታዩ በአቅራቢያው የሚገኝ የጤና ተቋም ማሳየት ይኖርቦታል። በተጨማሪም እነዚህ ህክምናዎች በክሊኒካችን ውስጥ ስለሚሰጡ አድራሻችን በሰሚት ፔፕሲ ገባ ብሎ እንገኛለን። ወይንም በታች በሚገኘው አድራሻችን ደውለው ቀጠሮ ማስያዝ ይችላሉ። ሰላም ነው።